الحمد لله وكفى وصلاة وسلاما على عباده الذين اصطفى سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا عليم وبعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا المنيو سادة بلاتوش عندهم دقمو بتلاعيو يا مهبراوي ተስር ገጾች የተከታተላችሁ የምትገኙ በሙሉ እንደምን አላችሁ? በዛሬው ክፍል ኢንሻአላሁ ተዓላ እየተማማረን ቆይታ የምናደርገው በአልቃኢደቱ ኑራንያ መጽሐፍ ውስጥ የተካተቱ ህጎች ምን ምን ናቸው የሚሉትን እናነሳለን። እንደ ሰዓታችን ሁኔታ ደግሞ በነዚህ በተጠቀሱት ርዕሶች ወይም ደግሞ ትምህርቶች ውስጥ አንዱን ወስደን እያብራራን እስከ ፕሮግራሙ መጨረሻ ኢንሻአላህ ቆይታ የምናደርግ ነው የሚሆነው። አልቃኢደቱ ኑራንያ ውስን የሚባሉ ህጎች ናቸው ያሉት፣ ነገር ግን እጅግ በጣም መሰረታዊ የሚባሉ ህጎች ናቸው። አንድ ጀማሪ የሆነ ተማሪ ሊያውቃቸው ሊይዛቸው የሚገቡ የሆኑ መሰረታዊ ህጎች ናቸው ያሉት። ምን ምን ህጎች ተካተዋል ወደሚለው ስንመጣ ወደ 5 የሚሆኑ ህጎች አሉ ስናሳጥራቸው ማለት ነው። ነገር ግን ከነዚህ ህጎች በላይም ማስፋት ብንፈልግ በርካታ ህጎች የሚወጡበት የሆነ መጽሐፍ ነው አልቃኢደቱ ኑራንያ። ላኪን በትንሹ አንድ ጀማሪ የሆነ ተማሪ እነዚህን 5 ህጎችን ወይም እነዚህን 5 ርዕሶችን በጥሩ ሁኔታ ከተማራቸውና ካወቃቸው ቁርአንን በትክክል ማንበብ እንዲችል መሰረት የሚጥሉ የሆኑ ናቸው። እነማን ናቸው እነዚህ ርዕሶች ስንል የመጀመሪያው ተነባቢ የአረበኛ ፊደሎችን ይሆናል። እንግዲህ የሁሉም መነሻ የሁሉም መጀመሪያ ፊደሎች ናቸው። እንደሚታወቀው በቁርአን ውስጥ ፊደላት እናገኛለን፣ ቃላት እናገኛለን፣ አረፍተ ነገር ሐረግ እናገኛለን። ስለዚህ ትንሾቹ ማናቸው? ፊደሎች ናቸው። የፊደሎች ስብስብ ቃልን ሲመሰርቱ፣ ቃላት ደግሞ ተሰባስበው ምን ይሰጣሉ? ሐረግ ወይም ደግሞ አረፍተ ነገርን ይሰጡናል። ስለዚህ የመጨረሻዎቹ ወይም ትንሽ የሚባሉት እነማን ናቸው? ፊደሎች ናቸው። ስለዚህ ፊደሎችን ይሆናል ማለት ነው። ስለዚህ በትክክል ፊደሎችን ካወቀና ከተረዳ ያን ያክል ሌላው ላይ ትልቅ የሆነ መሰረት የሚጥል ነው፣ ወይም ደግሞ ያን ያክል ክፍተት እንዳይኖርበት ያደርጋል ማለት ነው። طيب ወደ ሁለተኛው ጋር ስንመጣ እነዚህን የአረበኛ ፊደሎች የሚያናብቡ የሆኑ አናባቢዎችን እንመለከታለን ማለት ነው። እነዚህን ተነባቢ የሆኑ የአረበኛ ፊደሎችን የሚያናብቡ የሆኑ አናባቢዎች አሉ። የሚያናብቡ አናባቢዎች አሉ። እነዚህ አናባቢዎች ምን ምን ናቸው የሚሉትን በሰዓቱ ኢንሻአላህ እንዘረዝራቸዋለን ማለት ነው። ወደ ሶስተኛው ጋር ስንመጣ አልሙዱድ መሳቢያዎች ናቸው። መሳቢያዎች ናቸው ከሐረካት ወይም ደግሞ ከአናባቢዎች ቀጥለው የተቀመጡት ወይም ደግሞ ሼኹ የዘረዘሯቸውና የጠቀሷቸው ምንድናቸው? መሳቢያዎች ናቸው። መሳቢያዎችም የሚመጡበት የራሳቸው የሆነ ምክንያት አላቸው። እንዲስቡ የሚያደርጉትም በምን ሁኔታ የመጣው እንደሆነ እዛ ላይ ዝርዝራለን፣ እንመለከታለን እሱንም። ከዛ ባለፈ ወደ አራተኛው ስንመጣ ደግሞ ሱኩን የሚባሉ ፊደሎች እናገኛለን። ሱኩን ምንድነው? ሱኩን ምንድነው ስራ የሚለውን እሱንም በሰዓቱ ኢንሻአላህ የምናየው ይሆናል። አምስተኛውና የመጨረሻው ደግሞ ሸዳ የሚባለው ነው። እነዚህን 5 ነገሮችን እናገኛለን። ተነባቢ አረበኛ ፊደሎችን በትክክል እንማራለን፣ አናባቢዎችን፣ ከዚያም መሳቢያዎችን፣ ሱኩንና ሸዳ 5 ነገሮችን ተካተው እናገኛለን። እነዚህ 5ቱንም ከተመለከትናቸው እጅግ መሰረታዊ የሚባሉ ህጎች ናቸው። አሁን ለምሳሌ ተነባቢ የአረበኛ ፊደሎች ስንመጣ ተነባቢ የአረበኛ ፊደሎችን በተለያየ ሁኔታ እንድናውቃቸው ያደርጋሉ ሼኹ ማለት ነው። እነሱንም በዝርዝር እንመለከታቸዋለን። ላኪን እዚህ ላይ ተነባቢ የአረበኛ ፊደሎች የተቀደሙበት ዋነኛ ምክንያት ምንድን ነው? አንድ አንባቢ ቀድሞ ሊያውቃቸው የሚገቡ መሰረታዊ የሆኑ አስተምሮት ወይም ደግሞ ትምህርት ስለሆነ ነው። ቃልን ፊደሎችን በትክክል እስካላወቀ ድረስ ቃላቱን በትክክል ሊናገር አይችልም። ቃላቱ በትክክል ካልተነገረ ደግሞ ማዕና ወይም ደግሞ
ትርጓሜውን በትክክል እንዳያስተላልፍ የሚሆንበት ሁኔታ አለ። ስለዚህ ፊደሉን በትክክል ይሄ ነው ብሎ ካልጠራው እና በትክክል ካልተናገረው ይሄ ተማሪ ቃሉ ላይም ትልቅ የሆነ ክፍተት ይፈጥርበታል ማለት ነው። ስለዚህ ይህንን ኢንሻአላህ ሁላችንም ልናውቀው የሚገባ የሆነ ነው። ሼኹ ታዲያ ተነባቢ የአረበኛ ፊደሎችን በምን ክፍሎች አዋቅረው አምጥተዋቸዋል? በደርሱል አወልና በደርሱል ታኒ በሚል ነው። አደርሱል አወል አደርሱል ታኒ በሚል በሁለት ክፍል ከፋፍለው አስቀምጧቸዋል። የመጀመሪያውን ክፍል ስንመለከት ከአልቃኢደቱ ኑራንያ አደርሱ አልአወል ላይ ስንመጣ ተነባቢ የአረበኛ ፊደሎችን በተናጠል ሆነው ምንም ነገር ሳይቃጣልባቸው ያንን እንድናውቅ ያደርጋሉ። ምንም ነገር ሌላ ነገር ሳይጨምሩ ማለት ነው። ተነባቢ የአረበኛ ሆሄያት አሉ። እነዚህን ተነባቢ የአረበኛ ሆሄያትን መጀመሪያ ያስተምራሉ፣ እንዲሁ ሙፍረድ ሆኖ ሲመጡ ማለት ነው። ለዛም ነው አደርሱል አወል ሑሩፉል ሂጃኢል ሙፍረዳ ብላ ያመጣሉ። ጠይብ ነጠላ ሆነው የሚመጡትን የአረበኛ ሆሄያትን ነው የሚያስተምሩት። ወደ ሁለተኛው ጋር ስንመጣ ደግሞ ሙረከብ ሆኖ ሲመጡ ያስተምራሉ። ራሱ ተነባቢ የአረበኛ ፊደሎችን ሆነው ነገር ግን እነዚህ ሙፍረድ ሆኖ የምናገኛቸው ፊደሎች አንዱ ከአንዱ ጋር በሚጣመር ጊዜ ለምን ቃልን ለመመስረት የግዴታ የአረበኛ ፊደሎች ይጣመራሉ አይደለ? እንደ ሌላው ቋንቋ አይደለም። ምሳሌ የአማርኛ ብንወስድ ቁጭ ቁጭ የሚል አይደል? ሁሉ ወደ አረበኛ ስንወስደው ግን ወይም ወደ አረበኛ ስንመጣ ግን አንዱ ፊደል ከሌላኛው ፊደል ጋር ምን ይሆናል? ሙረከብ ይሆናል። አንዳንዶቹ በቀኝም በግራም ቅጥያን ይቀበላሉ። አንዳንዶቹ ደግሞ በቀኝ ብቻ ቅጥያን ተቀበለው በግራ ሳይቀበሉ ይመጡ አሉ። ላኪን ሁሉም ምንድን ይሆናሉ? ሙረከብ ይሆናሉ፣ ይጣመራሉ። ስለዚህ እነዚህ ፊደሎች በተናጠል ሆነው ሙረከብ ሆነው የሚኖራቸውን የተለያየ አቅጣጫ ያስተምረናል ማለት ነው። ታዲያ በዚህ ላይ ልናውቃቸው የሚገቡ መሰረታዊ ነጥቦች አሉ። በተለይ በደርሱ አልአወል ላይ የመጀመሪያው የምናውቀው አንደኛው ነጥብ ምንድን ነው? ድምፃቸውን ማወቅ አለብን። ድምፃቸውን በትክክል ልናውቃቸው ይገባል። ድምፃቸውን በትክክል ልናውቃቸው ይገባል ስንል ምሳሌ አሊፍን ወይም ደግሞ ባ በምንልበት ጊዜ ድምፁን በትክክል መናገር መቻል አለብን። ምሳሌ ሐርፈ ታን ስናነበው ታ ብለን ማንበብ ሲኖርብን ሳ ብለን እናነባለን። ዛል ብለን ማንበብ ሲኖርብን ዛ ብለን እናነባለን። ሌሎችም ዷድን እንደ ዷድ፣ ሷድን እንደ ሳድ የመሳሰሉ ፊደሎችን ቀያይሮ የማንበብ ድምፃቸውን በትክክል ያለመናገር ሁኔታ ይስተዋላል። ይሄ ትልቁ ክፍተት ነው። አንድ ልናውቀው የሚገባው ነገር በተለይ በእነዚህ ትምህርቶች ውስጥ ወይም በዚህ በመጀመሪያው ምዕራፍ ውስጥ ልናውቀው የሚገባ ምንድን ነው? ድምፃቸውን ማወቅ አለብን። ሁለተኛው ቅርጻቸውን ማወቅ አለብን። አንዳንድ ጊዜ እንዲሁ በሽምደዳ ብቻ ይቺ አሊፍ ናት ይቺ ባ ናት ማለት ሳይሆን እያየው ይቺ ማናት ብሎ ቅርጻቸው ወይም ሊያውቃቸው ሸፓቸው ሊያውቃቸው ይገባል ማለት ነው። ስለዚህ ሁለተኛው ሊያውቅ የሚገባ ቅርጻቸው ነው። አሊፍ ምን አይነት ቅርጽ አላት? ባ ታ ታ። ምሳሌ አሊፍ ላይ ስንመጣ ባ ላይ ታ ስንመጣ ቅርጻቸው ሸፓቸው ተመሳሳይ ነው አይደል? ነገር ግን ይህንን ተመሳሳይ ቅርጽ ያላቸውን ፊደሎች በምንድን ልንለያቸው የምንችለው? በነጥቦቻቸው ነው የምንለያቸው። በቀደምት አረቦች ዘንድ የአረበኛ ፊደሎች ቀደምት አረቦች የአረበኛ አሁን በምናውቀው የአረበኛ አቀማመጥ አይደለም ነበር የሚቀመጠው። ሁሉም ምሳሌ ባታ ተመሳሳይ ቅርጽ ነው ያላቸው። መለያም ነጥብም አልነበራቸውም። ግን እነሱ የቃሉን አገባብ ስለሚያውቁት ፊደሉ ማን እንደሆነ ይረዳሉ። ኋላ ነው ነስር ብን ዓሲም የሚባሉ ታላቅ የቋንቋ ሊቅ እነዚህን ፊደሎች አሁን በምናውቀው ቅርጽ እንዲቀመጡ መሰረት የጣሉት ማለት ነው። የሞቱትም በ9ኛው ዓመተ ሂጅራ ነው። ያ ማለት ኋላ የመጣ የሆነ ነው። በፊት ያን አልነበረ የሚጠቀሙበት የነበረው። ስለዚህ ምንድን ነው ፊደሎች ቅርጻቸው በአሁኑ ሰዓት ላይ ሁሉም የራሳቸው የሆነ የሚታወቁበት ቅርጽ ስላላቸው ቅርጻቸውን ማወቅ ያስፈልጋል። አማ ሶስተኛው መጀመሪያው ብዛታቸው ነው። መጀመሪያው ድምጻቸው ብለና ሁለተኛው ቅርጻቸው፣ ሶስተኛው ብዛታቸው ነው። የአረበኛ ፊደሎች ብዛታቸው ስንት ነው ስንል ብዙ ጊዜ የሚመለሰው ምንድን ነው 28 ነው። ግን የአረበኛ ፊደሎች ስንት ናቸው? 29 ናቸው። ለምን? አሊፍን ብዙ ጊዜ ከቁጥር አያስቀምጧትም። ለምንድን ነው ከቁጥር የማያስገቧት? እንደ ሌሎቹ ፊደሎች መምጣት ባለባት ስለማትመጣ ነው። አንድ ሁኔታ ብቻ ስለሆነ ያላት ፈትሐውን አትመጣም፣ ከስራውን አትመጣም፣ በማውን አትመጣም። ላኪን አሊፍ የምትመጣው ምንድነው ነው
ሱኩን ሆና ቀድማት ፈትሐ የሆነ ፊደል ቢሆን እንጂ የሚያስቀምጡትም አልአሊፍ ወሳኪና ላ ተኩኑ ኢላ ሳኪና ወላ የኩኑ ማ ቀብለሃ ኢላ መፍቱሃ መስፈርቷ ነው። ስለዚህ አሊፍ ሱኩን ሆና ቀድማት ፈትሐ የሆነ ፊደል ቢሆን እንጂ አትመጣም ከዛ ውጭ። ያ ማለት ለመሳቢያነት ብቻ የምንገለገልበት ሆና ነው የምትመጣው ማለት ነው። ስለዚህ ይህችን ፊደል ብዙ ጊዜ ከቁጥር ይቀንሷትና የአረብኛ ፊደሎች ስንት ናቸው ሲባል 28 ይባላል። እንደ ሆሄያት ከወሰድነው ግን እንደ አረብኛ ሆሄያት ከወሰድነው ግን የአረብኛ ፊደሎች ስንት ናቸው? 29 ናቸው። ምንም እንኳ አሊፍ ለመሳቢያነት ብቻ የምንገለገልባት ብትሆንም ብቸኛዋም ለመሳቢያነት ብቻ የምንገለገልባት ፊደል ከሆሄያት ውስጥ የምትመደብ ሆና የምትገኝ ፊደል ማናት? አሊፍ ናት። ሌሎቹ ግን መምጣት ባለባቸው ይመጣሉ። ፈትሐ ይሆናሉ፣ ከስራ ይሆናሉ፣ ضማ ይሆናሉ፣ ሱኩን መምጣት ባለባቸው ሁሉ እናገኛቸዋለን። ላኪን አሊፍ አንድ ሁኔታ ብቻ ላይ ያለ። ስለዚህ እሱን ልናውቀው ይገባል ማለት። ስለዚህ በመጀመሪያው በተነባቢ ፊደሎች ዙሪያ ላይ ልናውቃቸው ከሚገቡ ነጥቦች ቀደም ብዬ የጠቀስኳቸው ድምፃቸውን፣ ቅርጻቸውና ብዛታቸውን እነዚህን አውቆ ቢያንስ ሊሄድ ይገባል አንድ ተማሪ። ታዲያ ሁለቱን ትምህርቶች ካስተማሩ በኋላ ሼኹ መጀመሪያው ሙፍረድ ነጠላ ሆነው የሚመጡበትን ቅርጻቸውን፣ ብዛታቸውን፣ ድምፃቸውን ካስተማሩ በኋላ እነኚህ ፊደሎች ቃልን ለመመስረት በሚመጡበት ጊዜ አንዱ ካሉ ቃላ ሙረከብ ይሆናል አይደለ? የዛኔ ሙፍረድ ሆነው በምናገኝበት ቅርጽ ላይ መጡ ይችላሉ። አንዳንዶቹ ይቀያየራሉ። ምሳሌ ካፍ መጀመሪያ ስትሆን፣ መካከል ስትሆን፣ መጨረሻ ስትሆን፣ ሌሎችንም ፊደሎች ስንመለከት እንደዛው ነው። የተለያየ የሆነ ቅርጽ ይዘው ልናገኛቸው እንችላለን። ጠይብ ስለዚህ ሙረከብ ሆነው የሚኖራቸውን ቅርጽ ለማስተማር የመጣ የሆነ ነው ማን አደርሱ ታኒ። ወደ ደርሱ ታሊት ስንመጣ እዚህ ላይ አብዛኞቻችን የሚኖረን ክፍተት ነው። ደርሱ ታሊት የሁለቱ ትምህርቶች ልምምድ ማድረጊያ ነው። አልሑሩፍ አልሙቀጣ ብለው የሚያመጣው አይደለ? ተቆራራጭ ፊደሎች ወይም ምህጻረ ቃላት የምንላቸው ናቸው። አልሑሩፍ አልሙቀጣ ብለው ያመጧቸዋል። ተቆራራጭ ፊደሎች ይባላሉ። በቁርአን ውስጥ የምናገኛቸው ተቆራራጭ የሆኑ ፊደሎች ናቸው ምህጻረ ቃላት። በሱራዎች መጀመሪያ ላይ በቁርአን ውስጥ ወደ 29 የሚሆኑ ምዕራፎች በምህጻረ ቃላት የሚጀምሩ ናቸው ወይም በሑሩፍ ሙቀጣ የሚጀምሩ ናቸው። ታዲያ እነዚህን ለምንድን ነው ደርሶ ታሪክ ላይ ያመጧቸው ካልን ለሁለቱ ደርሶች ተስማሚ የሆኑ ምሳሌዎች እነሱ ስለሆኑ ነው። ምክንያቱም አነባባቸው ሙፍረድ ነው፣ በነጠላው ነው የሚነበቡት። እንዲሁም ደግሞ በነጠላው እናገኛቸዋል። ሙረከበውን ሲመጡም ደግሞ በዛ መልኩ አነባባቸው ሙፍረድ ሆኖ አመጣጣቸው ሙረከብ ሆኖ ስለምናገኝ አንዳንዶቹ ላይ በተለይ ደርሶ ተሳኒ ላይ ስለዚህ ሁለቱን እናደርገዋለን ማለት ነው። ሁለቱን በስርዓት ልምድ እንድናደርግበት ይረዳናል። እዚህ ላይ ደርሶ ተሳኒ ላይ አንዳንዶቻችን እናደርገዋለን። ስለ መሳቢያዎችን አስተምራለሁ። መሳቢያ አይደለም እዚህ ቦታ ላይ የተፈለገው፣ ስለ ሁለቱ ደርሶች ልምድ ማድረጊያ ብቻ ነው። ምንና ምን ነጠላ ሆኖ የሚመጡ የአረብኛ ሆሄያትንና ሙረከብ ሆነው የሚመጡ የአረብኛ ሆሄያትን የምንለማመድበት የሆነ ርዕስ ነው። ስለዚህ ይህንን ካለን ኢንሻአላህ ቀጣይ ደግሞ ከዚህ ቀጥሎ የሚመጣው ምዕራፍ ምንድነው የሚለውን ቀጣይ ክፍል እንመለከተዋለን ኢንሻአላህ። በዛሬው ግን እዚሁ እናጠናቅቃለን። هذا والله اعلم سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته